መንትዮቹ የሚል ነው። በአንድ ሀገር ውስጥ ድህነት የተጫጫናቸው ባልና ሚስት ይኖሩ ነበር። ባልና ሚስት መንትያ ልጆች ነበሯቸው። ከመንትዮቹ በስተቀር ሌላ ልጆች አልነበራቸውም። ባልና ሚስት መንትያ ልጆቻቸውን በጣም ይወዷቸው ነበር። በተለይ ሚስቲቱ ቀን ከሌሊት ከልጆቿ አትለየ። አስፈላጊውን እንክብካቤ እያደረገች ታሳድጋቸዋለች። ከዕለታት አንድ ቀን ግን እናቲቱ ራቅ ብሎ ከሚኖሩ ወዳጆቿ የግብዣ ጥሪ ደረሳት። በዛ አካባቢ የሚወራው ነገር ያስፈራ ስለነበር ልጆቿን ግን ብቻቸውን ጥላ መሄድ አልፈለገችም። ያለ ሌላ ሰው እርዳታ ደግሞ ብቻዋን ልጆቿን ይዛ መሄድ አትችልም። እንደው እንዴት ባደርግ ይሻላል ስትል ማውጣትና ማውረድ ያዘች። ጥሪውን ገፍታ መቅረት ግን አልፈለገችም። በመጨረሻም በሄደችበት ብዙ ላለመቆየትና ቶሎ ለመመለስ ወስና መዘገጃጀት ጀመረች። ዝግጅቱ ብዙ ጊዜ አልወሰደባትም። እነዛም መንትያ ልጆቿን ብቻቸውን ትታ ፈራ ተባ እያለች ወደ ወዳጆቿ ዘንድ አመራች። በሄደችበት ብዙ አልቆየችም። የሄደችበትን ጉዳይ በቶሎ ፈጽማ ጠደፍ እያለች ወደ ቤቷ መንገድ ጀመረች። ወደ ቤቷ በመጣደፍ ላይ ያለች ግን አንድ አስደንጋጭ ነገር አጋጠማት። ሴትየዋን አስደነገጣት ሌላ ነገር አልነበረም። አንድ ሰማያዊ ጥብቆ ያጠለቀ ድንክዬ ነው። ድንክዬው ግን ሴትየዋን ያያት አይመስልም። ገልመጥ እያለ መንገዱን አቋርጦ ሄደ። ሴትየዋ ያንን ድንክዬ ስትመለከት በድንጋጤ ድርቅ ብላ ቀረች። ቆይቶ ግን ነፍስ ዘራችና እየሮጠች ቤቷን ከፍታ ገባች። ቤት ስትገባ ግን መንትያ ልጆቿን በሰላም አገኘቻቸው። ያለ አንዳች እንከን በትንሹ አልጋቸው ላይ ተጋድመው ይጫወታሉ። ሴትየዋ ሁሉም ነገር ሰላም ሆኖ ስላገኘች ወደ ቀድሞ ስራዋ ተመለሰች። ድንጋጤው በአንድ አፍታ ለቋት እንደተለመደው ቤት ውስጥ ጉድ ማለት ቀጠለች። ሰነባብቶ ግን በመንትዮቹ ላይ ለየት ያለ ባህሪ ይታይ ጀመር። ከሚያሳዩት ለየት ያለ ባህሪ በተጨማሪ ደግሞ አንዳችም የማደግ ምልክት አያሳዩም። ቁመታቸውና ሰውነታቸው እንደቀነጨረ ቀረ። በመንትዮቹ የሚታየው እንግዳ ነገር እናቲቱንና አባትየውን ሰላም ነሳቸው። ዘውትር ሐዘንና ትካዜ የማይለያቸው ሆኑ። የሚይዙትና የሚጨብጡት ጠፋቸው። በተለይ አባትየው በልጆቹ ላይ ባስተዋለው ነገር ክፉኛ ተረብሾ ነበር። አንድ ቀን ሚስቱን ጠራና ውድ ባለቤቴ ሆይ በእነዚህ ሕፃናት ላይ የማየው ነገር እጅግ ግራ ተጋብቻለሁ። እውነቱን ለመናገር እኚህ ልጆች የኛ አይመስሉኝም። የኛ ልጆች የት እንደደረሱ የሚያውቅ ፈጣሪ ብቻ ነው። እንደው ነገሩ ሁሉ ምስቅልቅል ብሎብኛል ሲል እያዘነ በውስጡ የታመቀውን ስጋት ገለጸላት። ሚስቲቱም የባሏን ንግግር ስትሰማ እጅግ ተረበሸች። ባሏን ትክ ብላ እየተመለከተች እነዚህ ልጆች የኛ ካልሆኑ ታዲያ የማን ሊሆኑ ነው ስትል መልሳ ጠየቀችው። ባልየው ግን መልስ አልነበረውም። ምን ይበል? በሐዘን አንገቱን አቀርቅሮ ቀረ። በልጆቹ ላይ የደረሰው መቀንጨርና የሚያሳዩት ለየት ያለ ባህሪ ተደብቆ አልቀረም። በአካባቢው ነዋሪዎች ዘንድ ተዳረሰ። በዚህም የተነሳ ሰፈርተኞቹ የመንትዮቹን ቤት የድንክዮቹ ቤት እያሉ ይጠሩት ጀመር። ይህንን ሽሙጥ ስትሰማ ሚስቲቱ ከፍተኛ የሆነ ሐዘን ላይ ወደቀች። ቀንም ሆነ ማታ የምታሰላስለው ስለዚህ ጉዳይ ብቻ ሆነ። እንዲሁ ስታወጣና ስታወርድ ሰንብታ አንድ ቀን አንድ መላ ብልጭ አለላት። ጨርቄም ማቄን ሳትል በዚያ ሀገር ስመ ገናና ወደ ሆነው አዋቂ ዘንድ አመራች። አዋቂው የሚሳነው ነገር የለም እየተባለ ይነገርለታል። ማንኛውም ነገር ፈልስፎ መረዳት የሚችል ጠቢብ እንደሆነ በሰፊው ይታመናል። ይህንኑ ያሰላሰለች አዋቂው የሚኖርበት ሰፈር ደረሰች። ሴትየዋ አዋቂው ፊት ቀርባ ያጋጠማትን ችግር በነገረችው ጊዜ አላሳፈራትም። ምን ማድረግ እንደሚኖርባት እንዲህ ሲል ዘርዝሮ ነገራት። በወቅቱ እህል የሚታጨድበት ነው። አንቺም እህል እንደ ጎረቤቶችሽ ሁሉ ታሳጭጃለሽ። ይህንን ወቅት አያሳልፍም። እንደተለመደው እህሉ የሚታጨደው ያው በደቡ ነው። በደቡ ስታሳጭጂ ደግሞ ለሚያጭዱ ሰዎች እራት ማዘጋጀትሽ አይቀርም። ለአጫጆቹ እራት ስታዘጋጅ ግን እንዲህ አድርጊ። በመጀመሪያ እንቁላል በጥንቃቄ ስበሪና
አስኳሉንና ፈሳሹን ለይተሽ አውጥተሽ አፍስሺው። ከዚህ በኋላ የእንቁላሉን ቅርፊት ቀስ አድርገሽ እሳት ላይ ጣጂው። ቀጥሎ ደግሞ በተጣደው እንቁላል ቅርፊት ውስጥ የሾርባ መሳይ ነገር ጨምሪና አንተክትኪበት። ተንተክትኮ ሲያበቃ ከምድጃው ላይ አውርጂው። በረድ ሲልልሽ ከአጫጆቹ የምትሰጪ አስመስለሽ ይዘሽ ወደ ደጅ እንደ መውጣት ብለሽ በር ላይ ቆሚና መንትዮቹ የሚሉትን በጥንቃቄ አዳምጪ። አንዳች ከህፃናት የማይጠበቅ ነገር ሲናገሩ ከሰማሽ እንዳታመነቺ። ተመልሰሽ ወደ ቤት ግቢና አንጠልጥለሽ አውጥተሽ በድንክዮቹ ሐይቅ ውስጥ ጨመሪያቸው። ሲናገሩ ካልሰማሽ ግን ምንም ነገር አታድርጊ ብለው ነገሯት። ሴቲቱ የተመከረችውን ተቀብላ ወደ ቤት አመራችና የአጨዳው ቀን እስኪደርስ ድረስ በጉጉት መጠባበቅ ያዘች። መድረስ አይቀርምና የአጨዳው ቀን ደረሰ። በዚያ ቀን እንደተመከረችው እንቁላል በጥንቃቄ ሰበረችና ቀስ ብላ አስኳሉንና ፈሳሹን ለይታ አውጥታ ፈሰሰች። ከዚያ እንቁላሉን ቅርፊት እሳት ላይ ጣደችና ሾርባ መሳይ ነገር ጨመረችበት። ከዚያም ያንን እሳት ላይ የተጣደውን ሾርባ መሳይ ነገር ማንተክተክ ቀጠለች። ብዙ ተንተክትኮ ሲያበቃ ከምድጃው ላይ ቀስ ብላ አወረደችው። በመጨረሻም በረድ ሲል ጠብቃ ቅርፊቱን በጥንቃቄ አነሳችና ለአጫጆቹ አስመስላ ወደ ደጅ አወጣች። ርቃ ግን አልሄደችም። በር ላይ ተለጥፋ ማዳመጥ ጀመረች። በሩ ላይ ተለጥፋ ጥቂት ደቂቃ እንደቆየች ከመንትዮቹ አንዱ የዋርካ ፍሬ ከዋርካ እንቁላል ደግሞ ከዶሮ እንደሚቀድም አውቃለሁ። በእንቁላል ቅርፊት የተንተከተከ ሾርባ ግን ለአጫጆች ራት ተብሎ ሲቀርብ አይቼም ሰምቼም አላቀም እያለ ሲናገር ሰማች። ይህንን የማይታመን ነገር ስትመለከት በጣም ደነገጠች። አዋቂው የመከራትን ላለመፈጸም ጨርሶ አላመነተችም። ሁለቱንም አንጠልጥላ ከቤት አወጣችና በድንክዮቹ ሐይቅ ውስጥ ጨመረቻቸው። ሕፃናቱ ግን ሐይቁ ላይ ቢወረወሩም አንዳች ጉዳት አላገኛቸው። ያ ሰማያዊ ጥብቆ የለበሰ ድንክይ ከየት መጣ ሳይባል ደረሰና ሕፃናቱን ከሐይቁ ላይ በጥርፊያ አንስቶ ተሰወረ። ሴትዮዋ ባየችው ነገር እጅግ ተደንቃ ነበር። ያየችውን ነገር ማመን ተስኗት እያጉረመረመች ወደ ቤቷ ተመለሰች። ቤት ስትገባ ደግሞ ሌላ አስደናቂ ነገር አጋጠማት። በትንሹ አልጋ ላይ የራሷ የሆኑት መንትያ ልጆች ተቀምጠው ነበር። ሴትዮዋ ልጆቿን ዳግመኛ በማግኘቷ እጅግ ደስ ተሰኝታ ነበር። ሁለቱንም አንቃ እያገላበጠች ሳመቻቸው። በደስታም እያነባች ፈጣሪዋን ተንበርክካ አመሰገነች። ከዚህ በኋላ ግን ችግር አላጋጠማቸውም። ያ የመከራ ጊዜ አልፎ ከልጆቿና ከባሏ ጋር በሰላም መኖር ቀጠለች ይባላል። ልጆች እናንተ የሀገር ተረካቢዎች ናችሁ። በሌላ ጊዜ እስክንገናኝ ደህና ቆዩ።